በድንችና በጎመን ቆንጆ ምሳ ወይም ደግሞ እራት አዘጋጃለሁ። የህይወት ማዕድ ነው። እንግዲህ እንደምታዩት ከጓሮ የተገኘውን ጎመን በመቁረጥ እጀምራለሁ። በቀላሉ በእቃ ውስጥ ጎመን ዘግተን መጠቀም እንችላለን። እንደሚታወቀው ጎመን በጣም ለጤናችን ከሚመከሩ ምግቦች አንዱ ነው። እንደዚህ እናጥባለን። ድንቹን እንደዚህ ቆራርጫለሁ። ትንሽ ገንፈል አድርገዋለሁ። ጎመኑን እንደዚህ የቆራረጥኩ ከተዋለሁ የፈላ ውሃ ውስጥ። እንግዲህ እንደዚህ ትንሽ በሰል ብሎልናል። አጠለዋለሁ። በጣም መብሰል የለበትም፣ ምክንያቱም እንደገና ኦቨን ውስጥ ስለምንከተው እንደዚህ። እሺ ድንቹም በሰል ብሎ በጣም መብሰል የለበትም። ያው ቅድም እንዳልኩት እንደገና ኦቨን ውስጥ ስለሚገባ ስለዚህ በቃ የገንፈል ያደረግነውን ጎመን በመፍጫ ወይም ደግሞ በእጃችንም ማድቀቅ እንችላለን። ሁለቱን አማራጮች መጠቀም እንችላለን። አንድ የሾርባ ማንኪያ ዱቄት፣ አንድ የሾርባ ማንኪያ ቲማቲም የደቀቀ፣ አንድ የሾርባ ማንኪያ ነጭ ሽንኩርት፣ ቁንደ በርበሬ፣ ኮረሪማ፣ ግማሽ ኩባያ ወተት፣ የገበታ ቅቤ፣ ከዛ እንፈጨዋለን። አንድ እንቁላል እንደዚህ ተፈጭቷል። ማብሰያችን በገበታ ቅቤ እንቀልቀዋለን። ድንቹን ትንሽ የወይራ ዘይት አድርገን ቁንደ በርበሬ፣ ትንሽ ጨው እንቀላቅላለን። ማብሰያው ላይ እንደዚህ ቅድም የፈጨነውን ድንቹ ላይ ከላይ እንደዚህ እናደርገዋለን። ከዛ መልሰን ደግሞ እንግዲህ ጎመንን በአንድ አይነት ከመብላት እንደዚህ በተለያየ መልኩ መጠቀም እንችላለን። ቲማቲም፣ ካሮት እናደርግበታለን። እንደዚህ ቺዝ እናደርግበታለን። ድንቹን ከላይ ቤዝል ቅጠል ወይም ደግሞ በድንብላልም ቅጠል ማድረግ ይቻላል። እኔ ቤዝል ስላገኘው እሱን ነው የምጠቀመው። ቅልቅሉ ከወተት ጋር የተቀላቀለ አዘጋጅቼዋለሁ። የድንችና የጎመኑን ቅልቅል አሁን ወደ ኦቨን ውስጥ ከተናል። ምግቡ 20 ደቂቃ ይፈጃል። እስከዛ ፒያኖ እጫወታለሁ።
ቆንጆ በስሏል። እስኪ ቀመስ። እንደዚህ ሆኖ ቆንጆ ሆኖ በስሏል። እንግዲህ ዛሬ በድንችና በጎመን ቆንጆ ለራት ወይም ደግሞ ለምሳ የሚሆን ምግብ አዘጋጅቻለሁ። በየቤታችሁ ሞክሩት። የህይወት ማዕድ ነው። በሚቀጥለው ቆንጆ ምግብ ይዤላችሁ ቀርባለሁ። እስከዛው ደህና ቆዩ።